የኃይላቸው ትምክህት አንተ ነህና የኃይላቸው ትምክህት አንተ ነህና በሞገስህም ቀንዳችን ከፍ ከፍ ይላልና በሞገስ ቀንዳችን ከፍ ከፍ ይላልና ረድኤታችን ከእግዚአብሔር ከንጉሳችንም ምናችን ረድኤታችን አንድ ቅዱስ የሚባለው ከምንም አይነት ክፉ ነገር ጋር ያልተነካካ ማለት ነው። ቢኮዝ ቅዱስ የሚለው ኢየሱስን ነው። ረድኤት ለማግኘት በኃይል ላይ ነው የሚኖረዋል። የትኛውም በረከት ኖርማል ቦታዎች አይገኝም። ያንን ረድኤት ለማግኘት ኃይል ነው የሚያስፈልጋችሁ። በረከት ይሰረቃል። የምን በረከትን ካገኘ ሀክ ማድረግ ይፈልጋል፣ አዳክ ማድረግ ይፈልጋል። ቢኮዝ የእግዚአብሔር የሆነው በረከት እንዳይገኝ ሲፈልግ እግዚአብሔር እሳት ባለበት ስፍራ ነው የሚያስቀምጠው። ሜርኩሪም ብትሉ ሳፋየርም ብትሉ አሉ የሚባሉ የከበሩ ድንጋይ የሚባሉትን ነገሮች ላያቸው ላይ የተኛው ጋኔል ነው። ምክንያቱም እዛ ስፍራ ያንን ለማግኘት ውሃ ነው የሚወጣው። ስለዚህ እዛ ኖርማል ቦታ ላይ ያለን ሰው ሳይንቲስት ቆፍሮ ያወጣዋል። እሳት ላይ ተቀመጠን ኃይል ላይ ተቀመጠን ያንን ግን ማንኛውም ሰው ሊነካው አይችልም። የኔ መንፈስ ያባስ ያስተምር እንደዚህ አለ። መናፍስቶች በራሳቸዋል ምንም ነገር ይጋፈጣሉ፣ ኃይል ባለበት ስፍራ ግን ቀልድ አያውቁም ብሏል። ሲያስተምር እንደዚህ አለ። አንድ እብድን ወስዳችሁ አለ እሳት ንካ ብትሉት አይነካም አለ። የዛን ጊዜ ሰውየው ጤነኛ ይሆናል። ራቁቱን ድንጋይ ይዞ ሰፈር ላይ ሲያባርር የነበረ እብድ አለ። እውነቱን እኮ ነው። ዝናብ ሲዘንብ አብሮ ሮጦ ከኛ ጋር ያባራል። ቢኮዝ ሰውየው ጤነኛ ነው ማለት ነው። ራቁቱን ሆኖ ሲያብድ ያያችሁ ሰው ዝናብ ይዝነብ ብር ለብሷ እንደዚህ ሄዶ ይሄዳት ታዩት። ልክ ዝናብ ሲዘንብ ጤነኛ ይሆናል። አንድ ጥግ ይዞ ብር ለብሷን ይሸፈናል። እብድ ከአቅሙ በላይ የሆነ ኃይል የሚያጋጥመው ስፍራ ላይ ጤነኛ ነው የሚሆነው። እብድ ነው ስትሉ ያያችሁ ሰው ዝናብ ላይ ወክስ ያደርግ አታገኙት። ኢየሱስ ኮ የጋዲሳኮ ባጉማ ዱፍቴ መነኮ ሲላዩን ማከተ ተራንኩ ሰዎች ዳዊትን ካሰቡ በቃ ኃጢአተኛ ነው ምንኛ ነው። ምክንያቱም ንጉሥ ሆኖ እሱ ከአንድ ሴት ጋር ስለተኛ ነው። አንድ ኦሮን ስላስገደለ ሁለት ነው። ከዚህ ውጪ ዳዊት የሰራውን ኃጢአት እኔ አላውቅም። በቃ እኔ ውስጥ የሚመጣው ሁለት ኃጢአት ነው። ኦሪዮን አስገድሏል፣ ሚስቱ ጋር ተኝቷል። ልክ ነኝ? ማንን አስገድሏል? ኦሪዮን ማንን? ኦሪዮንን። ዳዊት ሚስቱን ሚልኮልን ሲያገባ አፍቅሮ አይደለም ያገባው፣ በስጦታ ነው ያገባው። ዳዊት ሚስቱን ሲያገባት አፍቅሯት ወዷት እንደ ሳምሶን አጥር ተንጠልጥሎ አይቷት እቺ ሴት ለኔ ናት ብሎ አይደለም። በትንቢት አላገባትም፣ ወይንም እንደ ይስሐቅ ታይታለት አይደለም። ተዋጋ፣ ጎልያድን ጣለ። ስለዚህ ሚልኮን የማን ትርፍ ናት? የጎልያድ ትርፍ ናት። ጎልያድ ትልቁ የሚፈራው ነገር ምንድነው? አምልኮ ነው። ሚስቱ ትልቁ ነገር የምትቃወም የዳዊት አምልኮን ነው። ስለዚህ በዳዊትና በጎልያድ መካከል ካለ ግጥሚያ ውስጥ የተረፈች ሚስት ናት። እሷ ስጦታ ናት። ስለዚህ ዳዊት በሚስቱ ሊረካ አይችልም። የሰማችሁ ነው ያላችሁት? ዳዊት የሱን እርካታ ልታመጣ የምትል ሴት ነው እንደዚህ እያለ የሚዞረው። ምክንያቱም እሱን የንጉሥ ትእዛዝን አክብሮ ነው ሚስት ያረጋት። የንጉሥ ትእዛዝን አክብሮ ነው ምን ያረጋት? ሚስት ያደረጋት። ይሄ ሁሉ ኃጢአት የሰራን ሰው እንደ ልቤ ይለዋል መጽሐፍ። ይሄ ማለት ገብቷችኋል? እንደ ልቤ ማለት እንደ ሐሳቡ ሰርቶ እንደ ልቤ ይለዋል። ዳዊት እንደ ሐሳቡ ነው የሰራው ፕሮግራሙን። ዳዊት እንደ ሐሳቡ ነው የሰራው ኃጢአቱን። ዳዊት እንደ ሐሳቡ ነው ያደረገው በደሉን። እግዚአብሔር መጥቶ ግን እንደ ልቤ። አሜን አሜን። ስለዚህ ብዙ ሰዎች ኃጢአት ትንሽ ሲያደርጉ እግዚአብሔር ቶሎ ይቆጣቸዋል አይደል? በሐዋርያት ውስጥ እንኳን አልፎ አንድ ውሸት ዋሽቶ አናንያና ሰጲራን ጨርሷቸዋል በአዲስ ኪዳን። ዮሴፍ በስህተት ከጴጢፋራ ሚስት ጋር ቢተኛ ኖሮ የዮሴፍን ህልም ሁሉ ይቀጨዋል እግዚአብሔር። ዳዊት ጋር ሲመጣ ግን ምንም ቢያደርግ እግዚአብሔር ዳዊትን ምንም አያደርገው። ይሰማችኋል? ምንም በደል ቢያደርግ እግዚአብሔር ዳዊትን አይነካው። ለምን እንደሆነ ማወቅ ትፈልጋላችሁ? በደንብ ተነጋግታችሁ ስሙኝ። መጽሐፍ ቅዱስ ላይ የትኛውም ሰው ኃጢአት ቢሰራ እግዚአብሔር ቶሎ ነው የሚቀጣው፣ ይመታዋል፣ የሆነ ነገር ያደርገዋል። ዳዊት ግን እግዚአብሔር ራሱ እያየ እየሰራ አይነካው። ብዙ ሰዎች እግዚአብሔር ዳዊትን ይቅር የሚለው ትሁት ስለሆነ ነው ይላሉ። ፎልስ ነው፣ ኤክስ። እኔ እንኳን እንደዚህ ብዬ ነው የተሸወርኩት። እግዚአብሔር ዳዊትን የሚምረው ጌታው መረመረ ስለሚል አይደለም። ብዙዎች ያለቅሳሉ። ሕዝቅያስም አልቅሷል መንገድ ላይ ወጥቶ። አሎ ብዙ ነቢያቶችም መላያሳቸው ላይ የማቅ ነስንሰው ብለው አልቅሰው የሚያውቁ ነቢያቶች ሊሆኑ ይችላሉ። ዳዊትም እንደዛው ነው የሚያለቅሰው። ዳዊትን እግዚአብሔር ይቅር እንዲለው ያደረገው ዳዊት ትሁት ስለሆነ አይደለም። ይሰማል? እስከዛሬ እንደዛ የመሰላችሁ ሰዎች የላችሁ? ልቡ ቀን ስለሆነ ነው የሚባል የለም። እውነትን ነው። የዳዊት ልብ በጣም ቅን ነው። ኦሪዮን ግንባር ወስዳችሁ ገደሉት ይላል። ቅን ልብ አይደል ያለው? የሰውየው ሚስት ወስዱ አብሮ ይተኛል። ቅን ልብ ነው ያለው አይደል? በጦር ሊዮጋ ሲል ተው ብሎት ነው ያቆመው። ሊሰመጥጥለት ነበር አማቹ ላይ ሄዶ ጦርን ሊዮጋ ያለ ሰው ነው ልቡ ቅን።
ኢትዮጵያውያን እንዴት እንደምታስቡ አላውቅም። አንድ ሰባኪ አንድ ነገር ራይት አድርጎ ከሰጣችሁ በቃ በዛው ነው የምትከተሉት። ልክ ነኝ? እንግዲህ መጽሐፍ ቅዱስ የሚለው ነው በደንብ የምትሰማው። በፍጹም እንደዚህ አይደለም። እግዚአብሔር ዳዊትን እንዲምር ያደረገው በዚህ ምክንያት ነው። 17 አንብበው። የኃይላቸው ትምክህት አንተ ነህና የኃይላቸው ትምክህት አንተ ነህና በሞገስህም ቀንዳችን ከፍ ከፍ ይላልና በሞገስ ቀንዳችን ከፍ ከፍ ይላልና ረድኤታችን ከእግዚአብሔር ከንጉሳችንም ምናችን ረድኤታችን ስጦታችን መክሊታችን ከእግዚአብሔር ከንጉሳችን ምን ከእስራኤል ቅዱስ ነውና ከእስራኤል ምንድን ነውና ቅዱስ ነውና ከእስራኤል ምን ቅዱስ ነውና ቅዱስ ምን ማለት ነው? ይኸውላችሁ አንድ ቅዱስ የሚባለው ከምንም አይነት ክፉ ነገር ጋር ያልተነካካ ማለት ነው። ቢኮዝ ቅዱስ የሚለው ኢየሱስን ነው። ለምን መሰላችሁ? ከእስራኤል ወገን የመጣች ማርያም ናት። ራይት ፓፓ በማህፀኗ አደረ ይላል። አብሶሉትሊ ፓፓ የአዳምን ቫይረስ ሳይዝ ይዞ ጥሎ ወጣ። ስለዚህ ቅዱስ ሊባል የሚችለው ክራይስት ነው። ፓፓ ረድኤታችን ከማን ነው እያለ ነው? ከእግዚአብሔር ዘንድ የእስራኤል ምንድን ነው? ቅዱስ። እስራኤል ሁሉ እርኩስ ናት። ከእስራኤል ውስጥ ቅዱስ ሆኖ የወጣው ጂሰስ ብቻ ነው። አብሶሉትሊ ፓፓ በጣም ቅዱስ ነው የተባለ ሰው ኃይለኛ ነው፣ ሐቀኛ ነው የተባለ ሰው ኖህ አለ አይደለ? እግዚአብሔር ለኖህ ሲል ዓለምን ግማሿን ትቼ አንተ ትተርፋለህ ብሎታል። ያ ሰውዬ ግን በጣም ሰክሮ ተኝቷል። ሰክሮ እርቃኑን ተኛ ማለት እግዚአብሔር ቅዱስ ያደረገው ሰው እርቃኑን እርኩስ ሆነ፣ ከልጁ ጋር ተኛ አንድ ላይ። ስለዚህ ኖህ እንኳን ቅዱስ ሆኖ መቆየት አይችልም፣ እርኩስ ሆኖ ነው የሚቀጥለው። ቅዱስ ሆኖ መጣ፣ ቅዱስ ሆኖ ሄደ። ስለዚህ የእስራኤል ቅዱስ የእስራኤል ልጅ ኢየሱስ ነው። ፓፓ አሜን 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 አሜን። አንብበው 18 ረድኤታችን ከእግዚአብሔር ከንጉሳችንም ከእስራኤል ቅዱስ ነውና። እሺ በዚያን ጊዜ ለልጆችህ በራእይ ተናገርክ። እንዲህም አልክ ረድኤትን በኃይል ላይ አኖርኩ። ረድኤት ለማግኘት በኃይል ላይ ነው የሚኖረዋል። የሰማችኋል? የትኛውም በረከት ኖርማል ቦታዎች አይገኝም። የትኛውም በረከት የሚገኘው ኃይል ባለበት ስፍራ ነው። ረድኤት ሁሉ በምን ላይ ያላል? በኃይል ላይ። ስለዚህ ያንን ረድኤት ለማግኘት ኃይል ነው የሚያስፈልጋችሁ። ለምሳሌ ኃይለኛውን ለማሰር ኃይለኛ መሆን ያስፈልጋቸዋል። ምኑን ለማሰር? ኃይለኛውን። እናንተ ምን መሆን ያስፈልጋቸዋል? ኃይለኛ መሆን ያስፈልጋቸዋል። ቢኮዝ በደካማው የሚታሰር ኃይለኛ የለም። ኃይለኛው ሊታሰር የሚችለው በማን ነው? በኃይለኛው ነው። ስለዚህ ያህዌ ጋር የነበረው ኃይል ጋር ለመዘግየት ለመቆየት ጥቂት ደቂቃ እንድትቆዩ ሊያደርጋቸው የሚችለው የተሸከማችሁት ዱናሚስ ነው፣ ወይንም የተሸከማችሁት ኃይል ሊሆን ይችላል። የትኛውም ምን በረከት ተራ ቦታ ላይ አይኖርም። የትኛውም በረከት ልፍስፍስ ያለበት ስፍራ አይኖርም። በረከትን በሙሉ በረከት ይሰረቃል። ምን ይሰረቃል? በረከት ምን ይላል? ይሰረቃል። ስለዚህ ዴምን በረከትን ካገኘ ሀክ ማድረግ ይፈልጋል፣ አዳክ ማድረግ ይፈልጋል። ቢኮዝ የእግዚአብሔር የሆነው በረከት እንዳይገኝ ሲፈልግ እግዚአብሔር እሳት ባለበት ስፍራ ነው የሚያስቀምጠው። በረከት በራሱ የነጠረ ፋይር ላይ የተቀመጠ ማለት ነው። አሎ ይሰማችኋል? ይላችሁ ምድር ላይ ያሉትን ማዕድናቶች የተኛበት ሰይጣን ነው። እውነት ውሸት? እውነት። ሜርኩሪም ብትሉ ሳፋየርም ብትሉ ኳርቲስ ብትሉ አሉ የሚባሉ የከበሩ ድንጋይ የሚባሉትን ነገሮች ላያቸው ላይ የተኛው ጋኔል ነው። ምክንያቱም እዛ ስፍራ ያንን ለማግኘት ውሃ ነው የሚወጣው። አሎ ልክ ነኝ? ውሃ ነው ተቆፍሮ ሊወጣ የሚችለው። ስለዚህ እዛ ኖርማል ቦታ ላይ ያለን ሰው ሳይንቲስት ቆፍሮ ያወጣዋል። አንድ ገበሬ ቆፍሮ ያወጣዋል። እሳት ላይ ተቀመጠን ኃይል ላይ ተቀመጠን ያንን ግን ማንኛውም ሰው ሊነካው አይችልም። ምክንያቱም መናፍስቶች በራሳቸው ብሏል። የኔ መንፈስ ያባስ ሲያስተምር እንደዚህ አለ። መናፍስቶች በራሳቸው አለ ምንም ነገር ይጋፈጣሉ፣ ኃይል ባለበት ስፍራ ግን ቀልድ አያውቁም ብሏል። ሲያስተምር እንደዚህ አለ። አንድ እብድን ወስዳችሁ አለ እሳት ንካ ብትሉት አይነካም አለ። የዛን ጊዜ ሰውየው ጤነኛ ይሆናል። ቦሌን መርካቶን የበጠበጠ ድንጋይ ተሸክሞ የበጠበጠ እብድ አለ 4 ኪሎ እና 6 ኪሎ ሲደርስ ጤነኛ ሆኖ ይራመዳል። እንደዚህ ነው ያለው። ይሰማችኋል? ጤነኛ ሆኖ ይራመዳል አለ። በጣም እየገረመኝ ነበር። እብድ በራሱ በኃይል ቀልድ ያከማል። ራቁቱን ድንጋይ ይዞ ሰፈር ላይ ሲያባርር የነበረ እብድ አለ። እውነቱን እኮ ነው። ዝናብ ሲዘንብ አብሮ ሮጦ ከኛ ጋር ያባራል። ቢኮዝ ሰውየው ጤነኛ ነው ማለት ነው። መከላከያ በፓትሮል ሲያልፍ ጤነኛ ይሆናል ሰውየው። መከላከያው ከሄደ በኋላ ነው የሚያብደው። ምክንያቱም እብዱ እንኳን በኃይል ቀልድ አያውቅም። አጋንንቶች በራሳቸው ኃይል ባለው ነገር ላይ አይቀልዱም። አጋንንቶች በራሳቸው። ስለዚህ እንደዚህ አይነት ስፍራ ላይ የአጋንንቶች ጣት ሊዘረጋ አይችልም። ረድኤት ያለው ኃይል ጋር ነው። ቢኮዝ ረድኤቱን ለማግኘት አንተ ከአጋንንት የበለጠ ኃይል ሊኖር ያስፈልጋል። አብሶሉትሊ ፓፓ። ረድኤትህን በምን ላይ ያስቀመጥክ? በኃይል ላይ አይኖርኩ። ተናገሩ። ረድኤትህን በምን ላይ? በኃይል ላይ። በኃይል ላይ
ረድኤት በምን ላይ ነው ያለው? በኃይል ላይ። ስለዚህ ኖርማል በረከት ልቀቅ 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 ስትሉ በረከትን የምታስለቅቁት ልቀቅ ልቀቅ የምትሉት ከሰይጣን አይደለም። በረከት የምትቀበሉት ብዙ ሰዎች ልቀቅ ሲሉ በረከቴ ልቀቅ ሲሉ ከሆነ ሰይጣን እጅ ላይ ምናምን ዱብ ብሎ የሚወርቅ ይመስላችኋል አይደለ? በረከትን በራሱ ልክ እንደ አንድ መደርደሪያ የተቀመጠበት ኃይል አለ። yes papa እዛም ስፍራ የሚቆም መልአክ አለ። right papa አሎ ሲፈቀድልህ እዛ ጋር ሄድና ቁም ከተባል አያባሽ አራቴ ሲፈቀድልህ እዛ ስፍራ ሄድና ንካው ከተባልክ እሺ ተውት አንብበው። ከሕዝቤ የተመረጠውን ከፍ ከፍ አደረግኩ። ከሕዝብ የተመረጠውን ከፍ ከፍ አደረግኩ። ባሪያዬን ዳዊትን አገኘሁት። በደንብ ስሙ። ከሕዝብ የተመረጠውን አለ። ከምን የተመረጠውን? ከሕዝቤ ከምን? ከሕዝቤ ከሕዝቤ ምን ያለውን? የተመረጠውን ምን አረኩኝ? ከፍ ከፍ አደረግኩት። ማን ነው ከሕዝብ የተመረጠው? ዳዊት። ከማ? ከሕዝብ። ከእግዚአብሔር ነው የተመረጠው አይደለም። ዳዊት ከሕዝብ ተመረጠ። ከዛ እሱን ከፍ ከፍ አደረኩላችሁ። yes papa ዳዊትን የመረጠው ማን ነው? ነው because በገና ደርዳይ ላይ ያደረገው ነው። yes papa ለንግስና ሕዝቡ ራሱ ዳዊት ሲያሸንፍ ሺህ ገደለ አይደለም ያለው? yes እልፍ ገደለ ነው ያለው። yes papa አሎ ሕዝቡ በዘፈኑ ዳዊትን ኪንግ አድርጓል። yes papa ሙራኩ ሙሩ ሕዝቡ በራሱ አንድ ግራ እንዳይገባችሁ እኔ ምን አገባኝ መጽሐፍ ያለው ነው። ከሕዝብ የተመረጠው ነው ያለው። አየ እግዚአብሔር ምንም ያህል ንጉስ ሊያረግ ቢፈልግ ከሕዝብ ካለፍክ በኋላ ንጉስ የሚያረግ ዶክተር አብይን ንጉስ ማድረግ እግዚአብሔር ፈልጎ ሕዝቡ አይሆንም ካለ ሰየው ነው የሚለው ጌታ። ይሆናል ብሎ መሳሪያ አይደቅንም። መላእክት ልኮ ሰይፍ አያስመዝዝም። በሕዝብ ፕሮግራም ነው የሚመራው። በትክክል ስልጣንን የሚሰጥ እግዚአብሔር ነው። ስልጣንን ግን በሕዝቡ ድምጽ ነው የሚያጸነው። right papa አይ yes papa ዳዊትን እግዚአብሔር የፈለገው በግረኛ እንዲሆን ነው። በግረኛነት አነሳው አትበሉ እንዳትሉ እንደዛ ዳዊትን ራሱ እግዚአብሔር የበግ ጠባቂ እንዲሆን ይፈልጋል። ስለዚህ እናንተ የበግ ጠባቂ ዳዊት በመሆኑ አትኮንኑት። ይኸውላችሁ ዳዊት የበግ ጠባቂ ነው። ቀጥታ የናዝሬቱ ኢየሱስ ወደዚህ ምድር ሲመጣ እረኝነት ነው ይዞ የመጣው። yes የዳዊት ምሳሌ ነው የቀጠለው። እየተረገለት ነው። right papa ዮሐንስ በስብከት የተረገለት yes papa ዳዊት እረኛው ነው። absolutely papa አሎ ይሰማችኋል? የዳዊት ምን መሆን እረኛ መሆን እጅግ እንዴት ያለ መልካም መሰላችሁ። እረኛ መሆን ዳዊትን አይታችሁ ከሆነ ከአንበሳው ምን ይላችኋል ይላል? በጎቹ ምን ይላችኋል? ሰው ከአንበሳው ጋር ታግሎ በጎቹ ምን ይለታል? ይነጥቅለታል። ከአንበሳው ታግሎ ምን ይላል? ይነጥቃቸዋል። በጎቹን ያስተርፋል ይላል። ስለዚህ እኛን ከአውሬው ሰይጣን እንደሚያገሳ አንበሳ ይዞራችኋል ይላል። yes papa because ከሚያዞረን አንበሳ ከአፉ መንጭቆ ያወጣን የናዝሬቱ ኢየሱስ right papa እንዳንበላ የሚያደርገን እሱ ኃይል yes papa የዳዊት ምሳሌ ነው። reveal it papa ይሄ ማለት ዳዊት ጥላ ነው ለኢየሱስ። ጥላ ከሌለ ደግሞ አካል ሊኖር አይችልም። ለእያንዳንዱ ለናዝሬቱ ፕሮግራም በሙሉ በነገራችን ላይ መሲሁ ብሎ በዝማሬው እንደነካ ታውቃላችሁ? yes papa መሲህ ብሎ በዝማሬው ሁሉ ይነካል። ጨርሶታል። እሱ ቀጥል። ባሪያዬን ዳዊትን አገኘሁት። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትንም ቀባሁት። በደንብ ስሙት፣ አጭር አድርጋችሁ ባሪያውን ዳዊትን አገኘሁት አለና ቅዱስ ምንን ቀባሁት? ዘይትን ዘይትን። ሰውየው እርኩስ እንደሚሆን ጌታ ያውቃል። የንግስና ቅባት ቀባሁት አይደለም የሚለው yes papa የነቢያት ቅባት እሺ እዩ ሲቀባ ቅዱስ ቅባትን ቀባልኝ አላለው። never papa ዝም ብለህ አፍስስበት ነው ያለው። yes papa አያ እንተ ኤልሳ ላይ የተካፈለው ኢምፓርቴሽን አናውንቲንግ yes papa ቅዱስ አልተባለ right papa ዳዊት እንደሚረክስ መንፈሳዊ ዓለም ያውቃል። absolutely papa ለዚህ ሰው የሚያስፈልገው ቅባት አለ። very true ቅዱስ የሆነ ቅባት ነው። yes papa እርኩስ በሰራ ቁጥር ቅዱሱ ያጥበዋል። አሜን 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 ቲሽ ፓፓ reveal it። ለዚህ ነው እናንተ እኮ ከቅዱሱ ቅባት የሚለው ለምን መሰላችሁ? yes እናንተ ከአሕዛብ ወገኖች ናችሁ። right papa አሎ በዚህ አጋጣሚ አንድ መልስ ልመልስላችሁ። አሁን ክርክር የተጀመረው ክርክር አለ አይደል? በአብ በወልድ በመንፈስ ቅዱስ ስም አጥምቆ የሚል ክርክርና በኢየሱስ ስም አጥምቆ የሚል ክርክር እንመልሰው። reveal it ቲሽ ፓፓ በደም ስሙኝ። በአብ በወልድ በመንፈስ ቅዱስ ማጥመቅም ስህተት የለውም፣ በኢየሱስ ስም ማጥመቅ ስህተት የለውም። ስህተቱ የሚሆነው ኢትዮጵያ ሲሆን ነው። እንዴም ይሄ ልንገራችሁ። ትክክለኛው ጥምቀትም መንፈሱ ዓለም የሚያውቀው ጥምቀት በአብ በወልድ በመንፈስ ቅዱስ ነው። በኢየሱስ ስም ጴጥሮስ ግን አጥምቋል። ጴጥሮስ ያጠመቀው የተገረዙትን ነው። እኛ ደግሞ ያልተገረዙ ሸለፈታም ህዝቦች ነን። ቢኮዝ ያልተገረዘ ህዝብ ደግሞ አብ የለውም፣ ወልድ የለውም፣ ቢኮዝ መንፈስ ቅዱስ የለውም። yes papa
ጴጥሮስ አይሁድ የሆኑትን ብቻ ኢየሱስን ነው የሚያውቁት። ይኸውልህ ከዘመናት በፊት አብርሃም አባታችን ነው። የአብርሃም አብን ያውቁታል። መንፈስ ቅዱስን ያውቁታል። እነዚህ ሰዎች የቀራቸው ጂሰስ ብቻ ነው። የማርያምን ልጅ አልቀበልም ነው ያለው። አንድ አይሁድ መሲህ ነው ብሎ ኢየሱስ ሲቀበል አንተ አብን ታምናለህ፣ መንፈስ ቅዱስን ታምናለህ፣ የሚቀር በኢየሱስ ስም ብለው ያጥመቁታል። ቢኮዝ እኛ ደግሞ ከአሕዛብ ወገን ነን። እኛ ደግሞ ከአሕዛብ ወገን ነን። ቢኮዝ አሕዛብ ደግሞ አብ የለንም። ወልድን እንኳን አናውቅም። ቢኮዝ መንፈስ ቅዱስን አናውቅም። ስለዚህ ለእኛ የሚያስፈልገው ጥምቀት አብ አለው፣ ወልድ አለው፣ መንፈስ ቅዱስ አለው። ይሄ ነው መልሱ። አሎ ከቅዱሱ ቅባት አለ ሰዎች ሊረክሱ እንደሚችሉ መንፈሳዊ ዓለም ያውቃል። ስለዚህ አለ ይሄኛው ቅባት ያስፈልገዋል ዳዊትን። ዳዊት ቅዱሱ ቅባት ከሌለበት በአንድ ቀን ነው ድቅቅ ብሎ የሚወድቀው። ለምሳሌ ልንገርም፣ ሳውል አንድ ኃጢአት ሰራ። ምን ኃጢአት? አንድ ኃጢአት። ቅዱስ ቅባት አልተቀባም። አህያ ጠፋበት ና አለው፣ ቀባው። የንግስና ቅባት ነው የቀባው። ዳዊት ግን የንግስና ቅባት አይደለም የቀባው። ንግስናውን ህዝብ ነው የመረጠው። ቅዱሱን እግዚአብሔር ነው የመረጠው። ንግስናውን ህዝብ ነው የዘፈነለት። ንግስናውን ህዝብ ጨፍሮለታል። ቅዱሱን ቅባት እግዚአብሔር ነው የመረጠለት። ህዝቡ እንግዲህ ንግስናውን መርጧል። እኔ ደግሞ ቅዱሱን ቅባት አለው። ይሄ ቅባት አገልግሎትን ረጅም ያስኬደዋል አለው። ይሄ ቅባት ንግስና ዘመን ረጅም እንድትሄድ ያደርጋል። ሰውየው ከለላ የሚያደርግለት ጋርደን የሆነ አናውንቲንግ የለም። አልገባችሁም? አንዳንድ ቅባቶች ጋርደን ነው የሚሆኑት ለእናንተ። በጨለማው ዓለም የሚከፈትባችሁን በሮች ሁሉ ይዘጋዋል። የሚወረወርባችሁን ቀስቶች ሁሉ ይመልሱታል። ለዚህ ሰውዬ ግን አንድ ሄደ፣ አንድ ስህተት ነው የሰራው። ሰውዬው እኮ ሁሉ ጥሩ ነው እኮ ሄደው ደና ደናውን ተውት፣ ክፉን እረዱት አለ። አለቀ። በዛችሁ ፍጥነት ንቄዋለሁ አለ። ዳዊት ሰው አስገድሎ ንቄዋለሁ አይልም። ምክንያቱም እግዚአብሔር ዳዊትን ሲያየው የሚያየው የሆነ አካል አይደለም፣ ቅዱሱን ቅባት ነው። ይሄ ቅዱሱ ቅባት ደግሞ ሲጨመቅ የተጨመቀው ከክራይስት ውስጥ በላችሁ። አንዳንድ ቅባት ከወይራ ይጨመቃል፣ ከሆነ ፍራፍሬ ይጨመቃሉ። ይሄኛው ቅዱሱ ቅባት የሚጨመቀው ከክርስቶስ ኢየሱስ ውስጥ ነው። ቢኮዝ ደም ሆኖ ከመፍሰሱ በፊት ኢየሱስ ቅባት ሆኖ በአዲስ ኪዳን በዳዊት ላይ ፈሷል። ቅባት ሆኖ ነው የፈሰሰው በአዲስ ኪዳን ውስጥ ቅባት ሆኖ ፈሷል። ቢኮዝ ዛሬ ባልተነብይም አሁን ማስተምረው ትምህርት በቂ ነው ለና ክብር ለኢየሱስ ይሁን። አንብብላቸው። ዳዊትን አገኘሁት ከዛ ከቅዱሱ ቅባት ቀባሁት ይላል። ስሙኝ በደንብ እየሰማችሁ ነው? አሎ አንድ ነው ያኛው የሰራው ሳውል፣ ይሄኛው 3-2 ሰርቷል። ይሄኛው ግን እንደ ልቤ ነው፣ እሱ ጥሩ ሰው ነው ይባላል። እና ሰዎች ይሄን ቃል የሚሰብኩን ምንድነው? ዳዊት ልቡ ቅን ስለሆነ ነው፣ ዳዊት ልቡ መልካም ስለሆነ ነው፣ ዳዊት እንደዚህ ስለሆነ ነው ይላሉ። ልቡ ሙሉ ለሙሉ ቅን ኢየሱስ ብቻ ነው። እሺ አንብበው ስሙት። እጄም ትረዳዋለች። ዳዊትን በምንም መንገድ ውስጥ ቢያልፍ እጄ ትረዳዋለች፣ ክንዴም ታጸናዋለች። ክንዴ ደግሞ ምንም እንዳያንቀሳቅሰው ታጸናዋለች። በፖለቲካ ግርግር አይወድቅም ሰውየው። ንጉስን ክንዱ ካላጸናው ይወድቃል። አንድን ንጉስ ረጅም ዘመን እንዲሄድ የሚያደርገው የህዝብ ጋጋታ ብቻ አይደለም። መጽሐፍ ሲናገር አብ የተከለውን ተክል ማንም አይነቅለውም ይላል። ቢኮዝ የአብ ስራ ተክል መትከል ነው። ሪቪል ኢት ፓፓ አያካባ ሁራና ኪያፓሬ ከዛ ምን ትረዳዋለች? እጄም ትረዳዋለች፣ ክንዴም ታጸናዋለች። ክንዴ ምን ትለዋለች? ታጸናዋለች። መጽናት ምን ማለት ነው? አለመነቃነቅ፣ አለማቆም፣ አለማቋረጥ፣ በአንድ ስፍራ ላይ ረጅም ዘመን መግዛት ማለት ነው። አንብበው ምን እንደሚል። ጠላት በእርሱ ላይ አይጠቀምም። ሰውየው ደክሟል። ጠላት አለ በእርሱ ላይ አይጠቀምም። የአመፃ ልጅም መከራ አይጨምርበትም። የአመፃ ልጅ ዳዊት ላይ መከራ መጨመር ኪዳን እየገባለት ነው። እሺ ጠላቶቹን ከፊቱ አጠፋለሁ፣ ጠላቶቹን ከፊቱ አጠፋለታለሁ፣ የሚጠሉትንም አዋርዳቸዋለሁ። ዳዊትን የሚጠሉትን አዋርድለታለሁ። እውነቴና ምሕረቴም ከእርሱ ጋር ነው። ጨርሷል። ሰውየው ገና እግዚአብሔር ሲጀምር እንዲህ አለው፣ አንተ አለው። ሰውየው አልችልም ሊል ይችላል። በጓዳ እኮ እኔ ደካማ ነኝ ብሎ የሚጸልይ ሰው እኮ በጓዳ ያለ። እንዲህ አይነት ጸሎት የሚጸልየው ህዝብ ፊት አይደለም። እሺ አንዳንድ ሃይማኖተኛ ሰዎች እኔ ደካማ ነኝ፣ እኔ አረባም፣ እኔ አጫተኛው፣ እኔ 40 ሴት ማመነዝረው ይላል። እያሰናከልክ ነው አባቴ። እንደዚህ የሚባል ጸሎት የለም። ዳዊት በግሉ የሚጮዋቸው ጸሎቶች አለ፣ በጋራ የሚጮዋቸው ጸሎቶች አለ። አሁን እንደዚህ አይነት ሰዎች እነሱ በህዝብ ፊት የሚባሉት አቤት እግዚአብሔር ምሕረት እውነቴን ነው። አንዱ ደግሞ ይሄ ፓስተር የሴት እንትን እያየ ይዞራል ሚልም አለ።
እውነት ይኸውልህ 3 ለማስደሰት 7 አናጎልም። አሜን በል። አሜን። 3 ሰው ለማስደሰት በመካከላችን እንደዚህ አንዳንዶች እኮ ያላረጉትን እኮ ነው የሚሉት። ንስሐ ጸሎት ላይ አላረጉም። እኔ ነፍሰ በላው ይላል። እኔ አልበላውም አልጸልይም። እንደዚህ አይነት ጸሎት ገብቶሃል አይደል? ፉገራ ሃይማኖታዊ ፉገራ ማቆም አለበት። አንድ ዝም ብሎ ጌታ ሆይ እኔ አመንዛሪ ነኝ ብሎ ይጸልያል። እንደዚህ ማስጸልይ ይሆናል። በነገራችን ላይ ቸርች ላይ ዝም ብላችሁ ባሉ ብሎ ሳታረግ ባለ ለካ ተጠራዋለህ ላይ እኔ እየጠራን ያጠራቀምነው ብዙ ከርስ አለ። ዳዊትን ግን አለ እውነቴና ምኔ ምህረቴም ምን ትለዋለች? ከእርሱ ጋር ነው። ምኔና ምኔ እውነቴና ምህረቴ። ምንድነው ምህረት? ሰዎች በደል በሚሰሩ ሰዓት ራሱ ምህረት የሚያደርግላቸው አሎ ንጹህ የሚያደርጋቸው እጅ ማለት ነው። ዳዊትን አለ አሁን ዳዊት እንዲማር ያደረገው ኮመነንት ነው፣ ኪዳን ነው እንጂ ዳዊት ልብ ቀናነት አይደለም። ኢየስ ፓፓ እስካመን አሜን። አዎ አየ ዳዊት ጋር መርቶ አለው አይደል አንተ ይሄ ሰው ንጉስ ስትሆን ገና ንጉስ ይሆን እኮ ንጉስ ስትሆን አካሄደ ከእግዚአብሔር ኖርማል ስትሄድ ቀኜ ትረዳሃለች፣ ክንዴ ታጸናሃለች፣ እውነቴ እና ምህረቴ ምን ትላለች? ካንተ ጋር ነች፣ ካንተ ጋር ነች። እውነቴና ምኔ ምህረቴ፣ እውነቴና ምኔ ምህረቴ። ቴንክ ዩ። እሺ ልንገራችሁ እግዚአብሔር አብ እውነቴና ምህረቴ ብሎ የሚጠራው አንድ ልጁን ብቻ ነው። ቢኮዝ እየነገረው ያለው አንድ ነገር ነው። ኢየሱስ እኔ አለና እውነትና መንገድ ነኝ አለ። ቢኮዝ አብ ከዘመናት በፊት እውነቴ እውነቴ ሲል የነበረው እውነት እኔ ነኝ። ኢየሱስ ፓፓ እግዚአብሔር አብ አለ ከኔ ውጪ እውነት የለውም። ራይት ፓፓ ያ ከኔ ውጪ እውነት የለውም። ኢየሱስ ፓፓ ከኔ ውጪ ምን የለውም? እውነት የለውም። ከማን ውጪ? ከኔ ውጪ እኔ እውነት ነኝ አለ። ስለዚህ ከዘመናት በፊት እውነቴ ትረዳሃለች የተባለው ዳዊት ማን ይረዳል የተባለ ነው? የናዝሬቱ ኢየሱስ ፓራዚያ ካታካፓ ቲሽ ፓፓ እውነቴ ይረዳሃል። ብሉይ ኪዳን ላይ ሆኖ በኢየሱስ እርዳታ የተረዳ አንድ ንጉስ አለ ዳዊት ይባላል። ኢየሱስ ፓፓ እውነቴ ምን ይልሃል? ይረዳሃል። ቀኝስ ታጸናሃለች፣ ትረዳሃለች፣ ታግዛለች። የእግዚአብሔር ቀኝ ማን ነው? ክራይስት ነው። አልገባችሁም? ቆይ ኢየሱስ ፓፓ መስቀል ላይ ተደረገ አይደለ? ከዛ እንደዚህ ያለው አንተ ራስን አውርድ ሲለው አንተ ጌታ ነህ አለው አንዱ። እውነት እውነት እልሃለሁ ዛሬ ማታ ከኔ ጋር በገነት በምን ቀኝ ትቀመጣለህ? በቀኝ ትቀመጣለህ። በምኔ? በቀኝ። ስለዚህ የእግዚአብሔር የቀኝ ክንዱ ማን ነው? ክራይስት ነው። አንድ ፐርሰን ነው ጂሰስ ክራይስት። ኢየሱስ ፓፓ ፓራዲያ ካዛታ ቀኝ ትረዳሃለች ይላል። ኢየሱስ ፓፓ ያካባራሽ ያኩፍራናቴ የትኛው ፕሮግራም ላይ እግዚአብሔር ቀኙን ከዘረጋ ጂሰስ ነው የሚንቀሳቀሰው። ኢየሱስ ፓፓ ግራውን ከዘረጋ እንጅሎች ይንቀሳቀሳሉ። ኢየስ አያኮዛራጅ ኮ ክብር ለኢየሱስ ይሁን። ምህረቴ ምን ትላለች? ከእርሱ ጋር ነው። ምህረቴ ከእሱ ጋር ነው፣ እውነቴን ከእሱ ጋር ነው። ስለዚህ ዳዊት ንጉስም ከመሆኑ በፊት ንጉስም ከሆነ በኋላ አንድ ኪዳን አለው። ምንድነው? እምርሃለሁ እውነቴም ካንተ ጋር ነው። yes እውነት ባለበት ስፍራ በሙሉ ሐሰት ሊቀመጥ አይችልም፣ ይጠፋል። yes papa ስለዚህ ይሄ ኪዳን ያለው ከዳዊት ጋር ብቻ ነው። ስለዚህ አንድ ሰው አሁን እኔ ዳዊት ነኝ በቃ ማለት አይችልም እያልኳችሁ በቃ የዳዊት ኪዳን ነው። yes ይሄ ዳዊት ኮቨናንት ነው። yeah papa ሰውዬው ያ ሁሉ በደል ሰርቶ እግዚአብሔር ምሬዋለሁ የሚለው ለዚህ ነው። ትቼዋለሁ የሚለው ለዚህ ነው። ኪዳን ስላለው ነው። yes እውነቴንና ምህረቴን ካንተ ጋር አደርጋለሁ። መንግስትህን ቀኜ ትረዳሃለች፣ ትጸናላችሁም። ስለዚህ ዳዊትን እየረዳው የሚንቀሳቀሰው ክንድ ምንድነው? ክንዱ ነው። የእግዚአብሔር ምኔ ትረዳሃለች? ክንዴ ምኔ? ክንድ ምንድነው? ይሄ ነው አይደል? ቢኮዝ ክንድ የመጀመሪያው ክንድ ምን መሆን ይችላል? መሽከርከር ይችላል። yes papa ጎልያድ ከፊት ለፊት ነው የቆመው። yes papa ዋው ሪቪልት papa የዳዊት ክንድና የዳዊት ኃይል 8 ሜትር መተኮስና መወርወር አይችልም። yes papa ዳዊት ጎልያድ ስልት ከተጠጋ በትንፋሹ ይገለዋል። ቢለው መሬት ቢመታ ዳዊት ይወድቃል። ባላንስ ስቶ ርቋል ሰውየው። እጥለዋለሁ አለ። ለምን እጥለዋለሁ ታውቃለህ? አልገባችሁም? እንግዲህ ያልገባችሁ ይላችሁ የዳዊት እጅ ለእናንተ የይስሐቅ እጅ ነው። ዳዊት እጁን ሳይ ግን መሬት የሚነካ እጅ ይታያል። yes papa አልገባችሁም? ማውራው እዛ ስፍራ ላይ ላሉት ቆርጬ በለዋለሁ ለሚል ለፍልስጤም ወታደር ጎልያድ ለሚባለው የዳዊት እጅ ትንሽ ስንዝሮ ነው። ዳዊት ግን እጁን ሳይ በጣም የፈለጠመ የምታየው ክንዴ ምን ትላለች? ታጸናሃለች። ቢኮዝ ዋንጭፍቱን ወደ ጎልያድ በወረወርክ ጊዜ ክንዴ ምን ትላለች? ትጸዳሃለች። ኢማጂን ብራዘር ቁጭ በሉ ሊስን በደንብ ስሙኝ።
ዋንጭፍትን በወረወርኩ ጊዜ ማን ይረዳሃል? ክንዴ። ስለዚህ የዳዊት ዋንጭፍት ላይ የማን ክንድ አለ? የእግዚአብሔር ክንድ። እንዲህ አድርጎ ሲወረውር አንድ ሕፃን ልጅ ይምጣ። ማኑኤልና ይሄን ልጅ ይዩት፣ እዚህ ጋር ቆም። አያችሁት? ይሄን ልጅ አሽከርክር። ቢኮዝ እንደዚህ ወርውሮ ሊመቱ አይችልም። የስ ፓፓ። ከሱ ጋር አብሮ የሚሽከረከር የእግዚአብሔር ክንድ። ራይት ፓፓ። አይ ምክንያቱም ዳዊትን የሚረዳው የእግዚአብሔር ክንድ ነው። የስ ፓፓ። ብዙ ሰዎች ዋንጭፍት ሲወረውሩ አይታችሁ ከሆነ ዋንጭፍት ወርውሮ የሚያክሰው ካለ ባላንስ ትስታለህ። እሺ ከወረወርክ በኋላ ወይ እንዲህ ትላለህ ወይ እንዲህ ትላለህ አይደል? ቀጥ ብላ አትቆምም። እኔ ድሮ ዋንጭፍት በጣም ስለመወረውር በደንብ ነው የማውቀው። ከዚህ ምትክ የለም ታበላው ቀጥታ ነው ማገኛት። ዋንጭፍት እንዲያርገው ካረከ በኋላ ባላንስ ይሳሳታል። ክንዴ ታጸናሃለች። ኢየሱስ ፓፓ። አብሬ እንኳን ስትጥለው አትወድቅም ማለት ነው። አሜን 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 አሜን። አብሬ እንኳን ስትወረውራል እንድች እንኳን አትልም። ቢኮዝ ታጸናሃለች። ማናኩፋይታ በምድረ በዳ ላይ ያጸናው ክንድ ነው በንግስና ላይ ያጸናው የተራራ። ራይት ፓፓ። አያተሲያባ ካረሙራቴ ሁለት ሰዎች ፈተና እየተፈተኑ ነው። ጎልያድ እዛ ጋር ቆሟል፣ በዚህ ጋር ዳዊት አለ። የስ ጎልያድ እዛ ጋር ቆሞ ስጋን ለአሞሮች ሰጣሉ ይለዋል። በርታ የሚለው መናፍስት አለ፣ እዛኛው ጋር አማልክት አለ። እየሰማችሁ ነው? ብዙም ይረዱት አለ፣ ባውል አለ፣ ሌሎች አሉ። እዚህ ጋር ዳዊት ብቻውን አለ። አንተ በፎከርከው በሰደብከው በእስራኤል ንጉስ መጣባለሁ ሲለው እዛ ጋር ይሄድና ኤክስ ያደርገዋል ጎልያድን። የስ ሐሰት እዚህ ጋር የተናገርከውን እውነት አደርግልሃለሁ ይለዋል። ምክንያቱም እውነቴ ካንተ ጋር ይሆናል ተብሎ። ራይት ፓፓ። ቢኮዝ የትኛውንም ጫወታ ይጫወተው ዳዊት ኖርማል ወሬም ያውራ፣ እሱን ወሬ እውነት አደርግልሃለሁ። የስ ፓፓ። ጎልያድን ዘርራለሁ ብለሃል፣ በቃ እሱ እውነት ይሆንልሃል። አሜን። በአፍጢም ትደፋለህ ብለዋል፣ በቃ እሱ እውነት ይሆንልሃል። አሜን አሜን። ዛሬ የምትናገሩትን እውነት ማድረግ የሚችል አይ ሪሲቭ ፓፓ። የእግዚአብሔር እውነት ያገኛቸዋል። አይ ሪሲቭ። አሜን 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 አሜን። ያኮዛ ካፋ ያካፍራዳ ካይ ሊካታኮ የሰማች ነው። ዝም ብሎ እኮ ነው እያወራ ያለው። እንዲህ ያደርጋለሁ ይላል ዳዊት። በቃ ፈጽም ይላል። እውነት አድርጌዋለሁ። የጎልያድን ሐሰት አድርጌዋለሁ። ዛሬ ወደ ቤት ስትመለሱ የብዙ ሟርተኞቻችሁ ንግግር ሁሉ ሐሰት ይሆናል። የእናንተ ብቻ እውነት ሆኖ ይቀመጣል። አሜን። ቁጭ በሉ። አካፉ ካታኮ ዛካ ሁራኩ ዛካ ፓያ ሲካ ፓራዲያቴ አንድ ሴትን ከሐረር የመጣች ሴትን ታሳሳላችሁ። ከባሏ ጋር እዚህ ጋር ወጣቻት። የመጡት መውለድ ስለማትችል ነበረ። እነሱ የሚፈልጉት ልጅ ነው። እኔ ደግሞ ልጅ ለምን እንዳጡ ነው መነካካት የፈለጉት በትንቢት አልኩ። አስተማሪ ማን ነው አለች። እኔ ነኝ አልኩና እንዲህ አልኳት። አንዲት ሴት ናት አንቺን ስትረግም ያየሁት ስላት ደስ አላላትም። ስለማታውቃ ሴቲቷን በፍጹም እኔ ያለው ማህፀኗ ደረቅ ይሆናል ልጅ አይኖራትም ብላ የምትረግምሽ አንድ ሴት ናት አልኳት። ልክ ነኝ አይደል? ምናልባት ማክዳ ታውቃቸዋለች መሰለኝ። ልክ ነኝ? እዚህ ጋር ቆሞ ነው በቪዲዮ አለ። በፍጹም አንድ ሴት ናት እየረገመችሽ ያለች ሴት የሆነ ሴት ናት። ስሟን አውቀዋለሁ፣ ነገር አውቀዋለሁ። አሁን ልጅ ማግኘት የምትችይው አልኳት። እሷ በአንቺ ህይወት የተናገረችውን ቃል ሐሰት ሳረገው ነው አልኳት። አሁን አላት አይደል ልጅ ምን ወልዳ ፎቶ ሁሉ ለቃለች በየሚዲያው ላይ። ቀይ ልጅ ወልዶ እንደዚህ ባይመጡ አሁን እቺን ሴት እጅ ጭኜ ማህፀኗን ፈውሽው አይደለም የተነገረባትን እርግማን ሐሰት አድርጌው ነው። አብሶሉትሊ ፓፓ። ዛሬ በህይወታችሁ ላይ የተነገረ መዋር አሜን አሜን አሜን። አስማት መተቶች ሁሉ አሜን ውሸት ሲሆኑ ያለው አሜን። ቁጭ በሉ። አልገባችሁ መስይ ሁና ካራቲያ ውሸት ይሆናል። አሜን። የትም አይደርስም የተባልከው ውሸት አድርጌው አሜን። በፍጹም ጠንቋዩ ተሳስቼ ነው ይላል። አሜን አሜን። ደጋሚው ተሳስቼ ነው። አሜን። ኤላ ካሪያ ዳይ ቪዳ ኩፕራ ዳኮዛ አሜን። እውነቴ ካንተ ጋር ይሆናል። አሜን። ዛሬ የትኛውንም በጸሎት ፕሮግራማችሁ መሃል የምታወሩትን እግዚአብሔር እውነት ያደርገዋል። አሜን። ይሄ ማለት ዳዊት ተነስቶ ጠዋት እገዛለሁ ካለ ኦሬዲ ገዝቷል። የስ ምክንያቱም ዳዊት የሚናገረውን የትኛውም ነገር እውነት ማድረግ የሚችል ፓወር አለ። አሜን።